ይህን ሚስጥር ሳታውቅ እስር ቤት ከገባህ አለቀልህ፣ ተበላ። ጉድ ኮፕ ባድ ኮፕ ቴክኒክ ይባላል። ፖሊሶች እስረኞችን ለማሳመን የሚጠቀሙበት ሳይኮሎጂካል ዘዴ ነው። በ1950ዎቹ የቺካጎ ፖሊስ ኦፊሰር የነበረው ጆን ራይድ እንዳስጀመረው ይነገራል። አሁን ላይ ኤፍቢአይን ጨምሮ የብዙ ሀገራት ፖሊስ ዲፓርትመንቶች ይጠቀሙበታል። እስረኛ ሆነህ እንደገባ ለምርመራ ትፈለጋለህ ብለው ይወስደዋል። ሁለት መርማሪ ፖሊሶች ይመጣሉ። አንደኛው ፖሊስ ገና እንዳየህ ይጮህብሃል። ከህግ የምታመልጥ መስሎ ነበር? አሁንማ የእጅህን ታገኛለህ፣ ትልቁን ፍርድ ነው ማስፈረድብህ ብሎ ያስፈራራሃል። አረ እኔ ብለህ ገና ለማስረዳት ስትጀምር ፖሊሱ ንዴቱ ይጨምራል። ጭራሽ ልትክደን ነው እንዴ? የሰራኸውን የማናውቅ መሰለ ብሎ ያፈጥብሃል። ጠረጴዛውን ይደበድባል፣ ይወራጫል። ይህን ጊዜ ዝም ብሎ የነበረው ፖሊስ ለአንተ አግዞ መጥፎውን ፖሊስ ይናገረዋል። ለምን ታስጨንቀዋለህ? በቃ እኔ ያናግረዋለሁ ብሎ መጥፎውን ፖሊስ በግድ ከክፍል ያስወጠዋል። ከዛም በስምህ ጠርቶ ያጽናናሃል። እሱን ተወውና ተረጋግተህ ለእኔ ንገረኝ፣ ከተባበርከኝ ቀላል ፍርድ እንድታገኝ አግዝሃለሁ፣ እረዳሃለሁ ይልሃል። ይህን ጊዜ ከዛኛው ፖሊስ አንጻር ይሄ ጥሩ ስለሆነልህ ሼም ይይዝሃል። እዚህ ጋር ነው መጠንቀቅ ያለብህ። የሚጠይቅህ ሊዲንግ ኩዌሽን ነው፣ የሚፈልገው አዎ እንድትለው ብቻ ነው። ሳይህ ጥሩ ሰው ትመስላለህ፣ ሰዎች አሳስተውህ ነው አይደል ጓደኞችን ያታለሉ እያለ ይጠይቅሃል። እሱን ላለማስቀየም ብለህ በሼም አዎ እያልክ መመለስ ከጀመርክ በቃ ወጥመድ ውስጥ ገብተሃል። ቀስ በቀስ ያልሰራኸውን ወንጀል ያሳምንሃል። ሁለቱም ፖሊሶች ተነጋግረው ነው የገቡት፣ ድራማን የሚሰሩበት። እንደዚህ አይነት ቦታ ላይ ማመን ያለብህ ጠበቃህን ብቻ ነው። የሚያዝኑልህ ሰዎች ሁሉ ጥሩ ናቸው ማለት አይደለም። ድብቅ ዓላማ ሊኖራቸው ይችላል። ስለዚህ ተጠንቀቅ።